ወሃቢያ የሚባለው በጣም መጥፎና አደገኛ ብዙ ሙስሊሞችን ለሞት የዳረገ ለጭፍጨፋ የዳረገ የጨፈጨፈ አስተሳሰብ ነውና ይሄ መወገዝ አለበት በማለት ሼክ አብዱላህ በቁርጥ የሚያስጠነቅቁ የሚናገሩ ኪታቦችንም በዚህ ዙሪያ የጻፉ በፊት የነበሩ ኪታቦችንም አውጥተው ለሰዎች እንዲዳረስ ያደረጉና ሰዎች እንዲጠነቀቁ ያደረጉ ሰው ስለሆኑ የዚህ አስተሳሰብ አራማጆች ይህንን የሼክ አብዱላህን ስራ ልክ ሌባ ፖሊስን እንደሚጠላው እንደሚባለው አሳዳጃችን ናቸውና ምን አርገን ስማቸውን ገጽታቸውን እናጠልሸው የሚልን ዓላማ ይዘው ነው ሼክ አብዱላህን ምስላቸውን ገጽታቸውን ያጠለሹት። ቀልብ ነስቶኝ ያደረው አላህ ሁለት እግር ነው ያለው ወይስ አንድ እግር ሚለውን ጠይቁልኝ። አንድ እግር ከሆነ ቀኝዋ ናት ያለችው ወይስ ግራዋ የምትለዋን ብትጠይቁልኝ በጣም እንቅልፍ ስለነሳኝ ነውና የኡማውንም ትላልቅ የሚባሉ ችግሮች ይቀርፋሉ ብዬ ስላሰብኳቸው ነው። እስኪ መሻይኾቻችሁን ጠይቁልኝ። የምሬ ነው ማለት አላህ ሁለት እግር አለው የለውም እንደውም ታፍ አለው የለውም ብላችሁ ጠይቁልኝ። ምክንያቱም በቁርአን ሲናገር ጀንብ ስላለ አንድ ጎን አለው ሁለተኛ ጎን አለው ወይ ብላችሁም እስኪ ጠይቁልኝ። ፊትም የሚል ስላለ ቁርአን ውስጥ ይሄ ፊት የሚለው አንገት አለው ግን የለውም የምትለዋን ብትጠይቁልኝ ደስ ይለኛል። ያው አራት ሙስሊም መገደሉ ኖርማል ነው። አምና 50 200 ምናምን ተገድሏል። ነገ 20 30 ሊገደል ስለሚችል እሱ ትልቅ አይደለም። እነዚህ አሁን ያልኳችሁ ግን የኡማው ትላልቅ የሚባሉ ችግሮች የሚቀርፉ ስለሆኑ ጠይቁልኝ ፕሊስ። ለመሻይኾቻችሁ ማድረሱልኝ። በተለይ የአላህ እግር ላይ በጣም አሳስቦኛል። የአላህ እግር ሁለት ነው ያለው ወይስ አንድ? ታፍ አለው የለውም? አንገት አለው የለውም? እና እግሩ ቀኝ ነው አይደለም? ምክንያቱም የአላህ እጆች ሁለቱም ቀኝ ናቸው የሚል ሰው ስለሰማሁ እግሩስ ብላችሁ ጠይቁልኝ። ጀዛኩሙላህ ኸይር። ወሰላሙ አለይኩም ወራህመቱላህ። በጣም ከልክ በላይ የሚሳደቡትን ታውቃላችሁ እነማን እንደሆነ? እሺ ማን ያሰደበው? ያንን እኮ ማን አሰደበው የሚለውን እኮ ተገናኝቶ ያ ሰውዬ ሊፈታ የሚችለው ገብተዋል እኮ። ማን ያሰደበው? እኔ የምጠይቀን ጥያቄ ጥሩ መልሳል ቃል በቃል ማን ያሰደበው? አሁን እኔ አንተ ነህ ብዬ ወይም ያ ሰው ነው ብዬ አልልም። ምክንያቱም ያ ሰውዬ የሚያጠፋ ከሆነ በፊት ለፊት ተገናኝተን ነው እንትን የምንለው። ሰማኝ። ሙስሊም አይዋሽም። ገባ? ማን ያሰደበው? ሰውየው እናውቀዋለን። እኛም ሊያሰድብ የቻለበት እነማን ናቸው? ማን ነው አካሉ? በሸሪዓው ዙሪያ ላይ መቼም አንድ ሰው የሆነ ምንም ይሁን ምንም ያው ግዴታ ታውቃለህ መቼም አሁን ምን እየተደረገ እንዳለ ንጽጽር አለ በሃይማኖቱ ዙሪያ ላይ እኮ። እነማን ናቸው እነዚህ አካል? እነማን ናቸው ንጽጽር የሚያደርጉት? ወላሂ ብሎክ ማድረግ አላውቅም። ንጽጽሩ መደረግ የለበትም ብለህ ታምናለህ አንተ? እኮ እነማን ናቸው ንጽጽር የሚያደርጉት አካላት? አልኩ እኮ ለየነገርኩ አይደል እንዴ? ንጽጽር የሚያደርገው ሙስሊም ነው። ሌላ ምን አለ? ምን አይነት ሙስሊም? ሙስሊም ምን አይነት ይባላል እንዴ? ብዙ አይነት ሙስሊሞች መጥተዋል። ሙስሊም ነን እያሉ አሻንጉሊት የሚያመልኩ አሉ፣ ቀብር የሚያስመልኩ አሉ፣ ጫት የሚያስቅሙ አሉ። እንደኔ አገነዛዘብ መቼም እኔ ነገርኩ እኮ አንድ ሰው መቼም ሙስሊም የሆነ አካል ባስተምሮ በተለያዩ ነገሮች ሌላ አዳምጠኝ፣ ኢክላፍ ሊኖሩ ይችላሉ አልኩ። አዳምጠኝ። አሁን አንተ በመመልስልኝ ልክ ሌላ አካል የማይመልስልኝ አለ። አሁን እየመለስክልኝ ያለው ሌላ አማርኛ ውስጥ እንድንገባ ነው እየመለስክልኝ ያለው እኮ። ምን አይነት አማርኛ? እኔ እኮ ግልጽና ግልጽ ነው። ያ አካል ማን ነው የሚያሰድበው? ማን ነው ነብያችን ሰለላሁ ዐለይሂ ወሰለም የሚያሰድበው? አሁን እዚህ ጋር አዳምጠኝ፣ እኔን አዳምጠኝ። አሁን ምሳሌ እስበሳችን አሁን ወሃብያ ይባላል፣ አህባሽ ይባላል፣ የተለያዩ ነገሮች አሁን ንግግር አለ በዚህ መካከል። አሁን ወሃብያ ሙስሊም አይደለም። እኔ ግልጹን እነግርሃለሁ። ይሄ እኮ ስም ነው። ወሃብያ አህባሽ ምናምን እየተባለ የሚባለው እኮ ስም እየተሰጠ። እሺ ወሃብያ ተብሎ ስሙ ምንድን ነው? ወሃብያ ተብሎ ማለት ነው። ስለዛ ጉዳይ ላይ አሁን እኔ ልፈታልህ ሳይሆን መሆን ያለበትን ነገር እየነገርኩ ነው ያለሁት እኮ። ጉዳዩን እያወራን አይደለ እንዴ? ወሃብያ ተብሎ እነማን ናቸው? ማን ነው? እንዴት ነው? እኔ ስለ ወሃብያ አላውቅም። እኔ ስለ አህለል ሱና ስለ አህባሽ የምታውቀው ነገር ካለ? አላውቅም ስለ አህባሽም። እሺ አላህን አንተ ፈጣሪ እንዴት ነው የምትገዛው? ረቢስሚላ
እኔ እኮ ነገርኩህ አይደል? የምነግርህን አሰማም ነው አልሰማህ አለ እኮ ምንም አይደለሁም አልከኝ። እሺ ምንድነው ሙስሊም ነኝ አልክ። አላህን እንዴት ነው የምትገዛው አልኩህ። ትሰማኛለህ? እኔ አንድ አላህን ብለህ የምትገዛው እንዴት አድርገህ ነው የምትገዛው? እንዴት ዲፕሊዛ ንጽጽር ውስጥ እንድንገባ ነው እንደምፈልግ? ንጽጽር አይደለም። አላህ ዝም ብለህ ይጠይቅሃል አትመልስም። ሿሿ ወሬ እኮ የለም መልስ እንጂ አልተመላለሳችሁም እኮ እንዴ? አይደለም አንድ ቆይ እኔ አላህ ብዬ ማለት ነው አንድ ሰው ማለት ነው እኔ አላህ ብዬ ማመልከው አለ እጅ አለው ብሎ እግር አለው ብሎ አመልካለሁ ቢል ይሄ ሰው ሙስሊም ነው አይደለም? እኛ ዘንድ ሙስሊም አይደለም። ሙስሊም ዘንድ ሙስሊም አይደለም። እንደዚህ ያለ ሰው ካመለከ ሙስሊም አይደለም እኛ ዘንድ። አዳምጠኝ ወንድም ያሆንን የምልህ መጀመሪያ አዳምጠኝ እሺ። አትሚል ቁርአን አንቀጽ አለ። አያ በስሜት ስታወራ እኔ ላብራራለህ። አያ አላህ ደፈራት ይላል ቁርአኑ። ዳሳየ ቁርአኑ ደፈራት ይላል። አንዴ ክፈትልን፣ ቆስጠንጢኖስ ክፈትልን። ሱረቱል መርየም ክፈትለት። አይ ተረጋጋ። 12ኛውን አያ ሱራ ስንት? ይቅርታ መርየም 12 16 አልወጣኝም 66 12 አንተ አይደለም ጋይድ የምታደርገኝ እኔ ነኝ የማውቀው። አንተ ምን መጠየቅ እንዳለብኝ እሱ እያወራ ነው። ለሁለት እያወራ ነው። ለዛ ነው ኦኬ። አንብበው። አረብኛውን አድርግለት። አረብኛውን አድርግልኝ። አቀርበው። ومريم ابنته ይላል። ومريم ابنته يا مريم የዒምራን ልጅ ይላል። ومريم ابنته عمران التي احصنت ጥብቅ ያደረገች የጠበቀች ፈርጀሃ ብልቷን የጠበቀች فنفخنا فيها من روحنا فنفخنا فيها በውስጧ ነፋን من روحنا ከኛ በሆነ መንፈስ فصدقت بكلمات ربها በጌታዋ ቃል እውነት አለች። በስርዓት ተርጉም ድገምና ተርጉመው። የትኛው ድገምና ተርጉመው። ومريم ابنته وصدقت بكلمات ربها በጌታዋ ቃል እውነት አለች። وكتبه በመጽሐፍትም وكانت من القانتين ጌታቸውን ከታዘዙ ሰዎችም ነበረች ይላል። ማን? መርየም ቃኒት ነበረች፣ ለአላህ ታዛዥ ነበረች ይላል። አሁን እዚች ጋር አላህ ደፈራት የሚለው ይታል። እሺ ምን አደረግናት ይላል? በምን ውስጥ ነፋን ነው የሚለው? በምን ውስጥ ነፋ አላህ? فنفخنا فيها من روحنا በውስጧ ሳይሆን በውስጡ አይልም። የኢምራን ልጅ መርየምንም ያቺ ብልቷን አዳምጥ። የኢምራን ልጅ መርየምንም ያቺ ብልቷን የጠበቀችውን ምሳሌ አደረግን። በእርሱም ውስጥ በእርሱ ነው የሚለው፣ በእርሷ ውስጥ ሳይሆን በእርሱ። በምኗ ውስጥ ነው እርሱ የተባለው? ምንድን ነው እሱ? ምንድን ነው እርሱ የተባለው? በእርሱም ውስጥ አይልም ቁርአኑ። በእርሱ ውስጥ አይልም ቁርአኑ። ምንድን ነው የሚለው? በእርሱም ውስጥ አይልም፣ ፊሃ ነው የሚለው። ፊህና ፊህ ምን ውስጥ ነው የሚለው?
በምን ውስጥ ነው የሚለው? አንድ የውፎ ይመለሳለሁ። እሺ አላህ ማህፀኗ ውስጥ ምን አደረገ? ነፋ። አላህ አይን አለው፣ አላህ እጅ አለው፣ አላህ ባት አለው። ይሄ አካል ያለው አላህ ሚስት የለኝም እያለ የሚናገር ነው። ይህ አካል ወንድ እንደሆነ ያስታውቃል። አንድን አካል አንዲትን አካል ነፋ የሚባለው በብልቱ እንደሆነ ይታወቃል። ስለዚህ አላህ መሬምን ነፋት ሲባል በምኑ እንደነፋት ግልጽ ነው። ኤኒዌይስ እኛ ጋር መጣ የጠየቀውን ጥቅስ አሁን ትጠይቀኝና እሱን አብራራልሃለሁ።